ሚሊዮነር በሚሆኑና ድሃ ሆኖ በሚቀሩ ሰዎች መካከል ያለው ልዩነት እድል የሀብታም ቤተሰብ ወይም እውቀት ሳይሆን የአሸናፊነት ማይንድሴት ነው። እንዴት አወቅ ካላችሁኝ የዛሬ 4 ዓመት እራት የሚበላበት 30 ብር ያልነበረው ቀጫጫ ዩኒቨርሲቲ ተማሪ ነበርኩኝ። ከዛ በመነሳት ሚሊዮኖችን የሚሰሩ 2 ቢዝነሶችን የገነባሁት ከዛ የእጦት የችግር የተሸናፊነት ማይንድሴት ወጥቼ የአሸናፊነት ማይንድሴት ቢልድ ማድረግ ስለቻልኩኝ ነው። አይነው ይሄን ማይንድሴት የሚባል ነገር ብዙ ቦታ ሰምታችሁት ሊሆን ይችላል። ብዙ ሰዎች አቢዩዝ አድርገውትም ሊሆን ይችላል። ግን እመኑኝ አብዛኛው ስኬት እዚህ ምድር ላይ የጭንቅላት ጉዳይ ነው። በዚህ ቪዲዮ ተማሪዎችን ብትሆኑ ሰራተኞች ቢዝነስ ያላችሁም ሰዎች አያገባኝም ከምንም ቦታ ተነሳችሁ ግን ስኬታማ መሆን የምትፈልጉ ከሆነ የአሸናፊዎችን ማይንድሴት አፕላይ ማድረግ ይኖርባችኋል። የመጀመሪያው ሰዎችን ለማጣት ፈቃደኛ መሆን ነው። ብዙ ቦታ አይታችሁ ከሆነ የድሃ የሚባል ኮሚኒቲ ያለበት ቦታ እስኪሄዱ ድሃ የሚባሉ ሰዎች ምን አይነት አኗኗር ነው ያላቸው የሚለው ስትመለከቱ በህብረት ነው ሁሉ ነገር የሚደረገው። በጣም ስብስብ ብሎ አንድ ላይ የኖረ ማህበረሰብ ነው። እገሌ የሚለኛል የሚባል ትልቅ መተፋፈር አለ። ከዛ ሶሳይቲ የተለየ ነገር ማድረግ ያስፈራል። ሰንበዲ መውጣት ሲጀምር እንዴ ብቻ ልትወጣ በሌገሌን ልጅ ይዘህ ወጣ። ከዛ ማህበረሰብ የሆኑ ሰዎች ነጥቀው እንዲወጡ የተለየ ማይንድሴት ሊኖራቸው ይገባል እንጂ ብዙ የድሃ ኮሚኒቲ ድሃው ነው የሚቀርበት ምክንያት በሰርክሉ ነው። እንደዚህ ስላችሁ ግን ያንን ኢትዮጵያዊነት መተጋገዙን አብሮ መኖሩን ሰፖርት አላደርገውም እያልኩኝ አይደለም። በደንብ ነው ሰፖርት የማደርገው። ሀብታም ሲባል አሁን የሆነ አፓርትመንት ውስጥ የተራራቀ ግቢ ግብዳ አጥር ያለበት ልጆቹ የማይገናኙ አይደለ? ብዙ ጊዜ ሲሳልልን የነበረው እንደዛ ነው ጋይስ። እኔም እንደዛ ነበር ይመስለኝ። ማለት እኛ የጎረቤት ልጆች 50 ሆነን አንዴ ስለተጫወትንና ሰፈር ውስጥ ከፍተኛ የሆነ መነቋቆር አለ። ማንም ሀብታም የለም። ኤቭሪዋን ሚድል ኢንካም እና ሎው ኢንካም ነው። ያ ነበር ትክክለኛው ይመስለው። ከዛ የሆነ የሀብታም ሰፈር ሲታይ በቃ ልጆቹ የማይገናኙ ምናምን አይደለም። እመኑኝ አይደለም። አሁን ያዩት አይደለ? ሶሻላይዝ ማድረግም አብሮ ኮሚኒቲ ቢልድ ማድረግም እንደውም ገንዘብ ሲኖር ያምራል። እውነቴን ነው የምላችሁ። ያ ያደጋችሁበት ኮሚኒቲ ኦር እየኖራችሁበት ያለው ኮሚኒቲ እያሳደጋችሁ እንዳልሆነ እናንተም ታውቁታላችሁ። የሆነ ሰዓት ላይ ማደግ ስትጀምሩ እነሱ ማደግ አይፈልጉም። በቃ ስታክ አድርገው ቀርተዋል። ከዛች ከሰፈር ድንጋይ ላይ መነሳት አይፈልጉም። እንዴ ሰፈር እኔ አስታውሳለሁኝ አንድ ጓደኛችን አዲስ ስራ ጀምሮ መሯሯጥ ይጀምራል። በቃ ወደዚህ ያለ አለባበሱን አስተካከለ ምናምንና አብረውት የነበሩት ልጆች ሰፈር ውስጥ ድንጋይ ላይ የሚቀመጡ ናቸው። እንደው ምናልባት ወጣት በእኛ እድሜ ካላችሁ ታውቁታላችሁ። ከኛ ወይም ደግሞ በለጥ የምትሉ አክቹዋል ድንጋይ ውስጥ መቀመጥ was a real thing። ማለት ሰው ረጅም ሰዓት ድንጋይ ላይ ይቀመጣል። በቀን ግማሽ ቀን ከዛ በላይ ሰው ድንጋይ ላይ ያሳልፋል። ልጁ ከዛ ተነይቶ አለባበሱን ቀይሮ ጧት ወጥቶ ማታ መግባት ጀመረ። ለምሳ ሲመጣ ያዩታል ምናምንና እንዴት ይፎግሩት እንደነበረ ማን ነው የምትለው? ኧረ እባክህ እንትን ሌዘር ቦርሳ ተላላጠ አንተ እቺን ሱፋ ቀይራትም እንዴ? ልጁን በጣም ነበር ቡሊ ያደርጉት የነበረው። አይን ገስዋት አመት 2 ዓመት አልፈጀበትም። በጣም የተሻለ ፖዚሽን ላይ ራሱን ሲያገኘው ስቲል እዛው ድንጋይ ላይ ቁጭ ብለው በዛሽ ድንጋይ ዙሪያ አንዱ ጫማ ሰፊ አንዱ ጫት ሻጭ ምናምን ሆነው ልጆቹ የቀሩትና ያ መደጋገፍ የሚመስለው ሶሳይቲ ግን ገንፎ ለገንፎ አይነት መደጋገፍ ነው። በቃ ምንም ተያይዞ መውደቅ ነው እንጂ አንዱ እንኳን ጠንክሮ የሚነሳበት አይደለም። አይ ነው እንደዚህ ስል ቀላል አይደለም። በጣም ፔንፉል ሊሆን ይችላል ለዛን ጓደኞች ዲች ማድረግ ቢካዝ አንዳንዴ ሰርክል እያልን የምናወራው ቤተሰብ ሊሆን ይችላል። በቃ አንዳንዱ ቤተሰብ ልጁን ሼም የሚያደርግ የሆነ አዲስ ነገር እንዳይሞክር የሚያስፈራራ አርፈ እንደዚህ አድርግ እያለ የሚጨቁን እንደዚህ አይነት ቤተሰብ ያለው ሰው ይኖራል። እነሱን ዲስአፖይንት ማድረግ በጣም ኖርማል ነገር ነው። ምክንያቱም ቴክኒካሊ ሲታስቡት አዎ ወልደውናል፣ ብዙ ነገር መስዋዕትነት ተከፍሎልን ሊሆን ይችላል። ግን at the end of the day እኛም እነሱም የሚፈልጉት የተሻለ ህይወት ነው። አበቃ። ስለዚህ ያን የተሻለ ህይወት ለማግኘት ስትሉ ቤታችሁን ጥሎ መውጣት፣ ሰፈርን ጥሎ መውጣት እና የሆኑ ጓደኞችን ሉዝ ማድረግ፣ ብቸኝነት መሆን ኖርማል ነው። ሂዱና ዓለም ላይ ቶፕ ኖች የሚባሉትን አትሌቶች ከገጠር ኢቭን አረኛ ሀገር ላይ ራሱ ከገጠር መጣው ሀብታም የሆኑትን ሰዎች ምናምን ተመልከቷቸው። አሁን በየአመቱ አሁን ትሬንድ ሆኗል አይደል? ለምሳሌ ጉራጌ መስቀል ላይ የጉራጌ ሀብታሞች ወደ ሀገር ቤት ይመለሳሉ። እነዛ ከሰፈር የወጡትን ሰዎች ብትመለከቷቸው በቃ የሰፈር ጓደኞቻቸውን እርግፍ አድርገው ጥለው ሰድቧቸውም ሊሆን ይችላል እኮ ጥለው ነው የመጡት። ከዛ ከመጡም በኋላ እዚህ ትንሽ ሰክሰስ ትንሽ ገንዘብ ማግኘት ሲጀምሩ ተከትለው ይመጣሉ እነዛ ኮተቶች። አንዴ አንተ አላቅም አብረን አንዴ ያደግነው ምንድነው አረ ብራዘር እንደዚህ አድርግልኝ ምናምን እያለ ይመጣ ይኖራል። ጥርቅም በቃ ስልክ አብሬን የተማርኩት አብረን ያደግነው ሰው ምን ይጠበስ ምን ይፈጠር የት ነበርክ የዛኔ እኔ ስፍጨረጨር። እንዲህ አይነቱን የአሸናፊነት ማይንድሴት ሊኖር ይገባል። ካልሆነ እንዴት ይላችሁ አትተዛዘኑ እያልኩኝ ያለው መተዛዘንና ይሄ ኢትስ ኮምፕሊትሊ ዲፈረንት። ኢትዮጵያ ውስጥ ነው ያለ ነው። አብሮ ማደግ አብሮ መስራትን የመሰለ ነገር የለም። ግን ሌትስ ቢ ኦነስት እንቀይራቸው እናሰራቸው የምንላቸው ሰዎች እነሱ ናቸው እኛን ወደ ኋላ ድራግ የሚያደርጉን። ምክንያቱም ምን ጊዜም ኔጌቲቭ ኢነርጂ ይበልጣል ከፖዚቲቭ። ፕላስ ጋይስ አይደለም ሰውን መቀየር ራስን መቀየር ከባድ እኮ ነው። እስኪ ማን ነው ኮምፕሊትሊ ራሱን አፍርሶ የሰራ? ራሱን መስራት ሳይችል የሆነ ሰው እንዴት ነው ሌላን ሰው የሚሰራው? በተለይ ደግሞ ዓለማዊ ስኬት ላይ ይሄ አይሰራም። በቃ ጥሎ መሄድ ነው። የእውነት ነው የምላችሁ። ማለት ቀነኒሳ ሲሮጥ ታስታውሳላችሁ አይደል? ዞር እያለ ኃይሌን ሲያየው ና ኃይሌ ልደግፍህ እንዴ አንተማ ያገሬ ልጅ
የወንዜ ልጅ ምናምን እንዴ አንተ እኮ ማለት ቦስ ድሮ እኮ አንተን እያየሁ ነው ያደግኩት ምናምን ብሎ ወደ ኋላ ሄዶ አልደገፈውም። በቃ ቀነኒሳ ሮጠ ወደ ኋላ አይቶት አለቀሰ፣ አዘነ፣ ጥሎት ገባ። ምክንያቱም ኃይሌ የራሱ ሩጫ ነው፣ ቀነኒሳ የራሱ ሩጫ ነው ያለው። ሰው መምረጥ ነው ያለባችሁ። እኔ ከሰው ጋር ነው ካላችሁ ሄዱ፣ በኋላ ግን ጸጽታችኋል፣ ምንም ጥያቄ የለው። ካልሆነ ግን ማሸነፍ ከሆነ የምትፈልጉት እያራገፋችሁ እየጣላችሁም ቢሆን መሄድ ግዴታ ነው። ፕላስ ማለት ነው በተለይ ሰው መቀየር እችላለሁ፣ ሰው መቀየር ፈልጋለሁ ለምትሉ ሰዎች የዛን አይነት ስልጣኑ የለንም እኛ እውነት ለመናገር። ምክንያቱም ያ ሰው አላወቀውም እንጂ የሆነ መንገድ አለው፣ የሆነ ዴስቲኒ ያለው ሚስ ያደረገው የተሳሳተው ነገር ይኖራል። አብሶሉትሊ። ግን እኛ ናናናይ በዚህ መንገድ ነው የምንሄደው ብለን ሼፕ ማድረግ አንችልም። በዛ ደረጃ ስልጣኑ የለንም። ሰው ካልፈቀደ፣ ካልወደደ፣ ካልጠየቀ እኛ በግድ መተን እንዲህ ነው ማስደረግህ ብሎ መቀየሩ ትክክልም አይደለም። አሸናፊ ስትሆኑ ማሸነፍ የብቸኝነት እንደሆነ ይገባቸዋል። ኢቭን ለ10 ለ15 የምትጫወቱት እንኳን ስፖርት ቢሆን አሸናፊዎች ያሉበት ቲም ሲሆን ነው የሚያሸንፈው። ሶ ሆነም ቀረም ጦርነቱም ድሉም ራሳችሁና ራሳችሁ የምትጋፈጡት እስከሆነ ድረስ ሌላውን ሰው በሙሉ አላስፈላጊውን ማለት ነው ለመጣል ወደ ኋላ ለማለት ምንም እንዳትፈሩ። አንድ አባባል አለ it's lonely at the top ይባላል። በቃ ከተሳካለ ስኬታማ ከሆንክ በኋላ እንደ በፊቱ ጓደኛ አይኖርህም፣ እንደ በፊቱ ሰርክል አይኖርህም ይባላልና በሆነ መንገድ ትክክል ነው ማለት ማንም ኤክስፔክት ያደርግም አይደል? የሆኑ ፌመስ ሴሌብሪቲ ሰዎች ምናምን የሚደውሉት ሰው ጠፍቶ ሳይሆን በቃ ስለማይፈልጉ ብቻቸውን ይላሉ። ማንም ኤክስፔክት ያደርግማ። ኢቭን እኔ ራሱ ፌስ አደርጋለሁ ማለት at this point በጣም ብዙ ነው ኮንታክት ላይ ያለው። እኔ ልውጣ ብል ስልኬ መመለስ ነው የሚጠበቅብኝ አይደል? ለመደወልና ግን የሆኑ ቀኖች ይኖራሉ የምር በቃ ሰው ጋር መደወል ፈልጌ ግን አይ ይቅር ብዬ አርፍ የምቀመጥባቸው ቀኖች ይኖራሉ። ከሁሉ በላይ ግን ሎንሊ የሆነው at the top ሳይሆን at the middle ነው። ሎንሊ የሆነው ሚድል ላይ ነው ሎንሊ። ኦኬ መጀመሪያ ስትጀምሩ ማአት ሰው ነው የሚከባችሁ። ከዛ ግን ተለይታችሁ መስራት ጀምሩ። ከፍ እያላችሁ ስትመጡ የበፊቶቹን ጓደኞች ትተዋችሁ ወደ ኋላ ይሄዳሉ። የላይኞቹንም ጓደኛ ማድረግ አትችሉም። መሃል ቤት ብቸኛ ትሆናላችሁ። እንደውም it's lonely at the middle አባባሉን ራሱ አስተካክለናል። ሶ ሚድል ላይ ከሆነ ያላችሁት ብቸኝነቱን፣ ያለ ሰው ማደጉን፣ ያለ ሰው መስራቱን ልመዱት። ሁለተኛው በተቻለ መጠን ማንንም አለመስማት ነው። ማንም አብዛኛውን ፊድባክ አለማዳመጥ። በተለይ ደግሞ ስትጀምሩ አይ ነው ሃርሽ ሊመስል ይችላል፣ ግን ሪያሊቲ ነው የማወራው። የሆነ ስራ ልትጀምሩ ነው፣ የሆነ ቢዝነስ ኦር የሆነ ስኪል ልትማሩ ነው። ከዛ ሰንበዲ ይመጣና አይ እሱ ነገር እኮ ባክን ነገር ላይ ሰርተው እንደዚህ ያልሆነላቸው ይሄኛው ደግሞ ኧረ እባክሽ እሱማ ይቅርብህ በእናትና ይሄን ነገር ብትሰራ ይሻልሃል። ሁሉም ሰው የሚነግራችሁ ምንድነው የነሱ የተሻለ እንደሆነ አይደለ? ደህና ሰዎች በዙሪያችሁ ካሉ፣ ደህና ሰው ደግሞ ከሌለ በቃ የነሱን ልብስብስ ያረጓታል። አሪፏን ነገር ይደብቁና ከዛ በኋላ እስኪ ሞክረው ቴስት አድርገው። ሪል የሆነ ፊድባክ፣ ጄኒዩን የሆነ ፊድባክ ማግኘት ከሰዎች ከባድ ነው ዲስ ዴይስ። ቤተሰብ ጋር ብትሄዱ ቤተሰብ አዲስ ነገር እንድትሞክሩ ስለማይፈልግ ኧረ ይቅርባችሁ ይላል። አርፈ ተማር፣ አርፈ እንደዚህ ለምን ሪስክ ትወስዳለህ? ለምን ገንዘብን ታባክናለህ? እንዲህ ሁሉ ገንዘብ እዚህ ነገር ላይ ቤተሰብ እንደዛ ነው የሚለው። ከማን ነው ታዲያ ሪል የሆነ የሚጠቅመኝ ፊድባክ የማገኘው ካላችሁ ከራሳችሁ። አበቃ early stage ላይ ገና ስትጀምሩ በራስና በራስ መንገድ መጓዝ ነው ያለው አማራጭ። ምክንያቱም እናንተ የታያችሁን ነገር ሌሎች ሰዎች ታያቸዋል ብሎ ኤክስፔክት ማድረግ ሞኝነት ነው። ነግራቸዋለሁ ከዚህ በፊት እኔ ከዩኒቨርሲቲ ሙቭ አድርጌ ተከራይቼ ለመውጣት ሳስብ እንዴት አንድ ሰው አይደግፈኝም? በዙሪያ የነበረ ሰው በሙሉ እንደው ደህና ጭንቅላት አላቸው እንኳን ብዬ የማስባቸው ሰዎች አይ ሪስኩን ባትወስደው like this days እኮ እንደዚህ ነው ጸጥታው ምኑ አስበውልኝ እንደዚህ ያሉ ሰዎች አስበውልኝ ያሉት። ሌሎቹ ግን ሲሉ የነበሩት እነሱ የሚያደርጉት ነገር ስላልነበረ ብቻ ነው። ስለዛ ጊዜ ላይ ያለኝ ኦፕሽን ምንድነው? የራሴን ኦፒኒየን መከተል። በቃ ፊድባካቸውን በሙሉ ዝግት ማድረግ ምንድነው የሚባለው? መስሚያ ጥጥ ነው የሚባለው። በቃ መስሚያ ጥጥ ማድረግ ነው። ከዛ ልሳሳትኩ እችላለሁ ባይ ዘ ወይ ሄጄ እኮ ፌል ላደርግ እችላለሁ፣ ግን ኢትስ ኦኬ ማለት በወጣስ ኖሮ እንዲህ አድርጌውስ ቢሆን ነው እያልኩኝ ከምኖር ሄጄ ብሳሳት ይሻለኛል። early stage በተለይ ቢዝነስ ስትጀምሩ ሰልፍ ዴቨሎፕመንት ነው። እናንተ ባደጋችሁበት ልክ ነው ስራችሁም ገቢያችሁም እያደገ ይመጣው። ራሳችሁ ማሳደግ፣ ማንበብ፣ ኤክሰርሳይዝ ማድረግ፣ ኮርሶችን መውሰድ፣ እነዚህ ነገር ላይ ፎከስ ማድረግ ሲጀምሩ አይምሮአችሁ ሼፕ እየተደረገ ይመጣል። የተሻለ ፐርስፔክቲቭ እያያችሁ ትመጣላችሁ። የተሻለ ነገር ማየት ሲጀምሩ ሰዎች እንዴት እንደማያዩ ይገባችኋል። ማለት እንዴት ነው የማይታያችሁ ይሄ ነገር? ለምን ነው እኔ ብቻ ይገባኝ እናንተ ሳይገባችሁ ማለት ትጀምራላችሁ። የዛኔ አብዛኛው ሰው ፊድባክ የሚሰጠው የራሱን ኢጎ ለመሙላት ነው እንጂ እናንተን ለመጥቀም እንዳልሆነ ይገባቸዋል። አሸናፊ መሆን የምትፈልጉ ከሆነ የምትሄዱበት መንገድ በጣም ጥቂት ሰዎች የተራመዱት ነው። እነዛ ጥቂት ሰዎችን ካላገኛችኋቸው በስተቀር ትክክለኛውን አስተያየት የሚሰጧችሁ ሌላው ጀማው እየተጓዘበት ያለው መንገድ ላይ ሆኖ የሚሰጣችሁ ፊድባክ ለእናንተ ምንም አይጠቅምም። ይሄንን ከዚህ በፊት በአንድ ምሳሌ ራሱ አንስቼው ነበር። ለምሳሌ እናንተ ተነስታችሁ ነው መሄድ ብትፈልጉ፣ ለሳይ አዳማ መሄድ ብትፈልጉ መንገዱን አታውቁትም እንበል። ከማኑ አስተያየት የምትቀበሉት? አዳማ ካለ ሰው አንድ፣ አዳማ ደርሶ ከመጣ ሰው ሁለት አይደል? ሌላው ግን
ሄዶም ማያቅ ሲያወሩ የሰማ ሄዶ የሚያውቁ ሰዎችን ያወቀ ከዛ ጭራሽ መሄድ የሚፈልግ አብዛኛው እኮ እንደዚህ ነው። በህይወት ስኬታማ መሆን ስትፈልጉ ወይ ስኬታማ የሆነ ሰው በሩቁ አይታችሁ የሚሰራውን ኮንቴንት መጽሐፉን እያነበባችሁ ዳይሬክሽን ልትወስዱ ትችላላችሁ፣ መንገድ ልትጠይቁ ትችላላችሁ። ካልሆነ ደግሞ ስኬታማ ሰው አጠገባችሁ ካለ ኢንተራክት እያደረጋችሁ ልታወሩ ትችላላችሁ። ሌላው ግን በሰሚ ነው። በሰማ ነው ያለው። በቃ ቲክቶክ ስላየ የሆነ እውቀት ኮንሱም ያደረገ ይመስለዋል። የመሪ ፖድካስትን 3 ኤፒሶድ ስለተመለከተ ስለ ቢዝነስ የሚያውቅ ይመስለዋል። እናንተ ሊመክራችሁ ይሞክራል። አይሰራም። ያላችሁን ትንሽ እውቀት ይዞ በራሳችሁ ሐሳብ በራሳችሁ ዳይሬክሽን መጓዝና ሄዶ ቶሎ ብሎ መሳሳት ከዛ ከራስተት መማር ነው። ሌላው እዚህ ጋር ማነሳላችሁ ኦሲዲ የሚባል ነገር አለ። ታውቁታላችሁ ብዬ አስባለሁ። ኦብሰሲቭ ኮምፐልሲቭ ዲስኦርደር ማለት ነው። ምን ማለት ነው? በጣም ጥቃቅን የሚመስሉ ነገሮች ላይ ኦብሰስድ መሆን ነው ማለት። ለምሳሌ እኔን ካሜራ እያየሁት እያወራሁኝ ሜቢ የካሜራው እቺ እንትኗ የምትታይባት ስክሪኗ የታጠፈችበት መንገድ ቦዘር ሊያደርገኝ ይችላል። እኔ በጣም ከፍተኛ የሆነ ኦሲዲ ያለብኝ ብዬ የማስብ ሰው ነኝ። ያመጣሁት በፕራክቲስ ነው። በፊት በጣም ቸልተኛ ነበርኩኝ። ማይ ሲስተር ለዚህ ትልቅ ክሬዲት ሰጣታለሁኝ። ከሷ ጋር አብሬ ስኖር ዲቴል ላይ ፎከስ እንዳደረግ አድርጋኛለች ማለት። ለምሳሌ አልጋ ተነጥፎ አልጋው በሆነ መንገድ ጨምተር ካለ በቃ ያ ቤት እንደተበላሸ እንደቆሸሸ ድጋሚ ምንጠፋ አለበት ኤቭሪቲንግ ፈርሶና እንደዛ አይነት ኦሲዲ ስራ ላይ ይጠቅማል ማለት። ማን አሁን ይሄን ኖቲስ ያደርገዋል? ዮኒ ከስተመሮች እኮ አያዩትም እኮ ይሄንን ክላይንቱ እኮ አያውቀውም እኮ ይሄን ተማሪዎቹ እኮ ይሄን እኮ ኖቲስ አያደርጉትም። እኔ ግን ኖቲስ አደርገዋለሁ። ባይ ዘ ዌይ ቪዲዮ ላይ አይገባም እኮ አይታይም። ይሄ ነገር አይግባ። ለምን ከካሜራ ጀርባ አይሆን? በቃ ነገሩ በትክክል መሰራት መቻል አለበት። ይሄን ለማለት ወደ ራስ መመልከት ነው የሚያስፈልገው። ሶ ያቺ ኦሲዲያችሁ early stage ላይ ያለችው ኦሲዲ እንድታርጉት ተጠቅማቸዋለች። በኋላ ግን እያንዳንዱ ሙያ ላይ ባለሙያ የሆኑ ሰዎች ያግዟቸዋል። ሰው ትቀጥራላችሁ። ያንን ኃላፊነት ወስደው መስራት የሚችሉ ሰዎች የዛኔ ተተውላቸውና እነሱ እንደፈለጉ አድርገው ይሰሩታል። የእናንተን ጋይዳንስ ብቻ መስጠት ይሆናል ማለት ነው። ሶስተኛ አንድ ነገር ላይ ፎከስ ማድረግ ነው። ይሄንን እንዴት አድርጌ አጥብቄ ልናገረው እንደምችል አላቅም። እኔ 10 ነገር ሰርቶ ሚሊዮነር የሆነ ሰው አላቅም። በዙሪያ ያሉ ሀብታሞች በሙሉ አንድ ዋና ሀስል ነው ያላቸው። እሱ ሞልቶ ሲተርፍ ነው ሌሎች ቢዝነሶች የሚጀመሩት። የሆነ ፋብሪካ ካለው የፋብሪካ ዌስት ሌላ ቢዝነስ ይሆናል። ዝም ብሎ በወር 1 ሚሊዮን 2 ሚሊዮን ብር የሚያመጣ ይሆናል። ያን ሁለተኛ ቢዝነስ ልትሉት አትችሉም። ቢካዝ ከዋናው የተረፈ ስለሆነ። ያሁን የኛ ጄነሬሽን ግን የምትይዙት የምትጨብጡት ነው የጠፋችሁ። ዮናስ ይሄን እየሰራ ነው፣ ይሄን ይሰራል፣ እገሌ ይሄን እያደረገ ነው፣ የገሌ ላይፍ ስታይል አሪፍ ነው፣ ይሄ ነገር ያበላል እንዴ? እንዴት ነው ይሄ ነገር የሚሰራው? ኢቭን ስታገኙኝ የምትጠይቁኝ ጥያቄ ራሱ አንዳንዴ ዲስአፖይንት ያደርገኛል ነው ለመናገር። እስኪ ቀለል ያለ ከቤት ሆኜ የምሰራት የኦንላይን ስራ እንደዚህ የሚባል ነገር የለም። እንደው ቢኖር ራሱ ማለት ነው በዛ መንገድ ሄዳችሁ ራሱ ስኬታማ አትሆኑም። ቢካዝ እንደናንተው አይነት በሚሊዮን የሚቆጠር ሰው ስለሚሄድበት ያንን መንገድ ኤንድ ባይ ዴፊኒሽን የሆኑ ሚሊዮን ሰዎች የሄዱበት ከሆነ የምታገኙት ሪዛልት አቨሬጅ ነው ማለት ነው። እኔ ገንዘብ የሰራውበትን መንገድ እያንዳንዷን ፕላን ባይ ፕላን ብሬክ ዳውን እያደረኩ ብሰጣችሁ፣ ለምሳሌ ብዙ ፊልድ ላይ ሚሊዮኖችን ሰርቻለሁ። ቢቲኤል ላይ ሰርቻለሁ፣ ማርኬቲንግ ላይ በዩቲዩብ ሰርቻለሁኝ፣ በኮንቴንት ሰርቻለሁኝ፣ በኦንላይን ኤዱኬሽን ሰርቻለሁኝ፣ በማርኬቲንግ ስራ ሰርቻለሁ። ይሄንን እያንዳንዷን ስቴፕ ባይ ስቴፕ ብሬክ ዳውን እያደረኩ ብሰጣችሁ እንኳን አታረጉትም። ለምሳላችሁ ቢዝነስ ቢልድ ማድረግ የሆነ ስራ መጀመር በጣም ሰብጀክቲቭ ጉዳይ ነው። እኔና እናንተ የምንለያይ ከሆነ የምናመጣውም ሪዛልት ይለያያል። ተመሳሳይ ፕላን ቢሰጠኝ ለኔና ለናንተ ጎን ለጎን ቁጭ ብለን የሆነ ስራ ብንጀምር የምናገኘው ሪዛልት ኢትስ ኮምፕሊትሊ ዲፈረንት። ልበልጣችሁ እችላለሁ በጣም ኮምፒቲቲቭ ስለሆንኩኝ የተለየ ነገር ስለሆነኝ አይደለም፣ ግን ልትበልጡኝም ትችላላችሁ። መበላለጡን ግን የሚያመጣው የተሰጠን ፕላን ስለማይሰራ ሳይሆን ፐርሰናሊ ያለን አቅም ፐርሰናል ችሎታችን ራሳችን ላይ የምንሰራው ነገር ነው። 10 ነገር ባያችሁ ቁጥር 10ሩም አይመራችሁ። አንደኛ። ሁለተኛ የሆነ ሰው አድርጎታል ማለት እናንተ ማድረግ ትችላላችሁ ማለት ኮምፕሊትሊ አይደለም፣ ውሸት ነው እሱ። ማድረግ ብትችሉ እንኳን በራሳችሁ መንገድ ነው የምታደርጉት። የያዛችሁት ስራ ምንም ይሁን ምንም፣ የሆነ ጊዜ ያያችሁት የዩቲዩብ ቪዲዮ ይሁን፣ ኦልሬዲ ተቀጥራችሁ የሰራችሁበት ያለው ሙያ ይሁን፣ እመኑኝ ከልባችሁ ደማችሁን ሰጣችሁ ከሰራችሁት ያ ስራ ሚሊዮነር ያደርጋችኋል የእውነት። ለዚህ ደግሞ ምስክር ማን መሰላችሁ? እናንተ የምትሰሩት ስራ ላይ 4 ዓመት 5 ዓመት 10 ዓመት 20 ዓመት የቆዩ ሰዎች እነሱ ናቸው የኔ ምስክሮች። ይሄን ቪዲዮ ያለ ካሜራ ያለው ሰው አለ ፎቶ የሚያነሳ ሂድ እነ ኤዲን ተመልከታችሁ። እነ ኤዲ ገና በ30ዎቹ ሚሊዮኖችን እየሰሩ ነው። ምንድነው ታዲያ ሌላ ቦታ ዲስትራክት የሚያደርግ? ይሄ ነገር አላዋጣኝም ለምን ትላል? እነሱ ምን አዋጣቸው? ኮኔክሽን ስላለው አይደለም። ከገጠር ነው የመጣው፣ እንተዋወቃለን፣ ጀግና ልጅ ስለሆነ ነው። ሌሎችንም ተመልከቱ። ሌላም ፊልድ ላይ ኤኒዌር እኮ ነው የምላችሁ። ማለት ምንም ነገር ስሩ እጃችሁ እንዴ። ቆይ በጣም ክሬዚ ነገር ልንገራችሁ። ቆሎ ሽጠው ሚሊዮነር አልሆኑም እንዴ? ቆሎ ሽጠው አልሚ ኤልሳ ቆሎ ምናምን አላያችሁ? ቆሎ ነው የሚሸጡት ቤዚክሊ እኮ። ከዛ ግን ኤክስፖርት ስታንዳርድ ምናምን ተብሎ ሌላ ነገር ውስጥ ገብቷል። you have no idea እጃችሁ ላይ ያለው የምትሰሩት ሙያ ከልባችሁ ብትሰሩት ምን ያህል ሊያድግ እንደሚችል። ግን ችግሩ ምንድነው? በዚህ ዘመን ዲስትራክት ለመሆን በጣም ቀላል ነው። ቢካዝ
እጃችን ላይ ስልክ የሚባል ጉድ አለ። ያለን ነገር በሙሉ በቂ እንዳልሆነ እንዲሰማን የሚያደርገን ዲቫይስ እጃችን ላይ አለ። እየሰራችሁ እየለፋችሁ እናንተ ምንም አይነት ፕሮግረስ እያያችሁ ያልመሰላችሁ ዮናስን ታዩታላችሁ ኢንስታግራም ላይ። ከዛ ትበሳጫላችሁ። እኔ የማምሰራው መቼ የትም ኮደ አይደርስም። ቆይ እስኪ እሱም ነው የሚሰራው። ዛሬ ቼክ ላድርገው ዩቲዩብ ላይ ሊየው። ከዋናው ስራችሁ አስትቶ ገንዘብ የምታገኙበት የመሰላችሁ እየተከተላችሁት ያለው መንገድ በሙሉ ዲስትራክሽን ነው። ተመለሱ፣ የጀመራችሁትን ነገር ጨርሱት። በሱ ስኬታማ ትሆናላችሁ። እሺ ዮናስ ምን ላይ ፎከስ ላድርግ? ምን ላይ ልስራ? አሁን ላይ በቃ አዲስ ነገር ለመጀመር ዝግጁ ነኝ የምትሉ ደግሞ ሰዎች ካላችሁ ለእናንተ ያዘጋጀነው የ90 ቀን ፕሮግራም አለ። ሊዘጋ በጣም ጥቂት ቀናት ናቸው የቀሩት። ፕሮባብሊ 2-3 ቀን ነው የቀረው። ይህ የ90 ቀን ፋስት ትራክ ፕሮግራማችን ከኤሌክስ አካዳሚ ላይ ያወጣ ነው። the most crazy የሆነ ኦፈር ነው። እዚህ ፕሮግራም ላይ ስትገቡ ከሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ኮንቴንት ክሪኤሽን፣ ግራፊክ ዲዛይን እንዲሁም ቪዲዮ ኤዲቲንግ ከነዚህ 4 ፕሮግራሞች መካከል አንዱን ትመርጣላችሁ። መማር የምትፈልጉትን እሱ በእናንተ ምርጫ ነው የሚወሰነው። አንዱ ላይ ስትማሩ ግን በዛ በመረጣችሁት ሙያ ላይ በ90 ቀን ጊዜ ውስጥ ሙያውን ተምራችሁ ስራ እስክትይዙ ድረስ ከኛ ጋር አብራችሁ ትቆያላችሁ። በ90 ቀን ስራ ካልያዛችሁ እስክትይዙ ድረስ አብረናችሁ እንሰራለን። የኛ የስቱደንት ሰክሰስ ማናጀሮች በየሳምንቱ በየ2 ሳምንቱ ፎሎ አፕ እያደረጉ በ90 ቀን ጊዜ ውስጥ መጨረሳችሁን እርግጠኛ እናደርጋችኋለን። የሚላኩ በጣም ብዙ ዶክመንቶች አሉ። ኮሚኒቲ አለን። ኦፈሩ በጣም ክሬዚ ነው። ፋስት ትራክ ሊዘጋ በጣም ጥቂት ቀናት ናቸው የቀሩት። ቦታው ሳይሞላባችሁ ጊዜው ሳይሄድ መረጃ ለመውሰድና ለመመዝገብ በ6983 ላይ በስራ ሰዓት ደውሉልን፣ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ዳይሬክትሊ እዛ ዌብሳይት ላይ ገብታችሁ ኢንፎርሜሽን ወስዳችሁ መመዝገብ ትችላላችሁ ማለት ነው። አራተኛ እንዴት ብላችሁ ሳይሆን ማን ብላችሁ ጠይቁ። ምን ማለት ነው? የሆነ አዲስ ነገር ልትጀምሩ ነው። የሆነ ነገር መስራት አሰባችሁ። እንዴት ነው ይሄን ነገር የምሰራው ብሎ ከመጠየቅ ይልቅ ማን ነው ይሄን ነገር ሰርቶት የሚያውቀው? ማን በዚህ ጉዳይ ስኬታማ ሆኗል? እንዴት አድርጌ የሱን መንገድ ሞዴል ላደርገው እችላለሁ? አይቼ በራሴ መንገድ ልቀይረው እችላለሁ? አንድ። ሁለተኛ ደግሞ እንዴት ያንን ያሳካውን ሰውዬ ሄጄ አውርቼው አብሬው እንዴት ልሰራ እችላለሁ? ሁለት። ሶስተኛ ደግሞ ያንን ያሳካውን ሰውዬ ሄጄ አግኝቼው እንዴት ለኔም እንዲሰራልኝ ልጠይቀው እችላለሁ? ይኸውላችሁ ሚሊዮነር የሆኑ ሰዎች ማለት ነው ማስተር ያደረጉት ነገር ቢኖር ይሄ ነው። ኮንፊደንሳቸው በዙሪያ ያሉ ጓደኞቼ ምንም ነገር ላይ ማለት ነው እንደዚህ እናድርገው እንዴ ችግር የለውም ለምንም ነገር እምቢ አይሉ። አረ ይሄን ነገር አልችልም እንዴት አደርገዋለሁ የሚል ጥያቄ ሰምቼ አላውቅም እኔ። ለምን? የሆነ ሰው ይፈልጋል፣ የሆነ ሰው እንፈልጋለን፣ ችግር የለውም ይደወላል። ማን አለ እንዲህ አይነት ነገር ያለው? ይሄ ቃማ ጋር ይኖራል፣ እገሌ ጋር ነው። ኢትስ ኦል አባውት ማን። የሰው ሀብት እጃችሁ ላይ ካለ መስራት የማትችሉት ነገር የለም። ከዚህ በፊት ዩቲዩብ ላይ የሆነ ለውጥ ማምጣት ፈልጌ ግራጁዌት አድርጌ እንደወጣው ሰሞን ነውና እኔ እንዴት እንደማሳድገው አላውቅም። ዩቲዩብ ላይ ባለሙያ አይደለሁም፣ ብቻ እኔ ኮንቴንት መስራት ነው የምችለውና እንዴት ነው ማድረገው ብዬ ማአት ቪዲዮ ነው ኮንሱም ሳደርግ ያደርኩት። አየሁ ዩቲዩብ ቪዲዮ ቴክኒኮች፣ ሃኮች ምናምን። አንድ ሳምንት አልሞላኝ ምስታክ ሳደርግ ማለት ነው። ከዛ ይሄ ነገር ይሄደልኝ አይደለም። ስለዚህ ምሮ ማድረግ ያለብኝ ማን ነው ዩቲዩብ ላይ ባለሙያ የሆነ? ሁለተኛው ቀደም ከነገርኳችሁ ማን ነው ባለሙያ የሆነ አምጥቼ ጠርቼው ሊያግዘኝ የሚችል ሰው ማን አለ? እሱ መፈለግ ቀላል ነበር። አይገርምም? ዩቲዩብ ላይ በራስ ሰርቶ ከማደግ የሚያሳድግ ሰው መፈለግ ቀላል ነው ለካ። በአጭር ጊዜ ነው ያገኘሁት ያን ሰውዬ። ተገናኘን፣ አብረን ስትራቴጂ አወጣን። ከዛ በኋላ ባንዴ ብሎ አፕ አደረገ። በፍጹም እኔ ኢማጂን አድርጌው የማላቀው አይነት ግሮዝ ነው የመጣው። አዳማ መስታወት ላይ ጽፌው ነበረ ጎል ብዬ ያስቀመጥኩት እሱ ንጥፍ ነው ያደግነው። ግን እኔ እንዴት ብዬ ጉግል ሳደርግ ሰርች አድርጌና አይደለም ማን አለ ሊያግዘኝ የሚችል ሰው እሱን ሰው ያመጣሁት። ሜቢ ቀጥሮ ለማሰራት ገንዘቡ ላይ ኖራችሁ ይችላል። ቀጥራችሁ ባታሰሩም ግን እናንተ ማደግ የምትፈልጉበት ቦታ ላይ ያደጉ የሆኑ ሰዎች አሉ፣ ያሳኩ የሆኑ ሰዎች አሉ። ነገ ኮፊ ሾፕ መክፈት ብትፈልግ ኮፊ ሾፕ መክፈት ማአት ኮፊ ሾፕ ሀገሩ ሁሉ ኮፊ ሾፕ ነው አይደል? እንዴት ነው ይሄን ነገር የማደርገው ብሎ ከመጠየቅ መሄድ፣ ማየት፣ እየዞሩ መጎብኘት እንዴት እንደሚሰሩ። ከዛ በኋላ ቡና ሲያቀርቡልህ ኦርደሩን ትመለከታለህ፣ አሰራሩን ትመለከታለህ። ኮንፊደንስ ደግሞ ካለ ባለቤቱን ጠጋ ብሎ ማውራት፣ አስተያየት ልስጣችሁ ብለህ አስተያየት በመስጠት ሰበብ ከሰዎቹ ጋር ማውራት። እንዴት ብሎ ዩቲዩብ ላይ ቁጭ ብሎ ጉግል ሲያደርጉ ከማምሸት ይልቅ የሰሩ ሰዎችን ከተቻለ እርዳታ ከነሱ ማግኘት፣ ካልሆነ ግን የነሱን ፕሮሰስ ሞዴል ማድረግ ምንም ነገር እንዳትፈሩ ያደርጋችኋል። እኔ አሁን ምንም ቢዝነስ መጀመር አልፈራም። ላይክ ምንም ቢዝነስ። ለምን? የምጠይቀው ጥያቄ እንዴት የሚለውን ሳይሆን ማን አለ ምሳ ጋብዤው እራት አብረን እየበላ ሊያጫውተኝ የሚችለው ሰው ማን አለ? አይን ገስዋት ከሆነ ሌቭል በኋላ ትንሽ ከፍ እያላችሁ ስትመጡ ማለት ነው ሰዎችን ማግኘት እጅግ በጣም ቀላል ይሆናል። በቃ ዲኤም አድርጎ መቼ እራት እንብላ እራት ከዚህ በፊት ብያችኋለሁ አይደል? የማያልፍለት ድሃ ሀብታም ይጋብዛል ይባላል። የሚያልፍለት ድሃ ነው ሀብታም መጋበዝ ያለበት። ለምን? ሰውየው ቁጭ አድርጎ አውርቶ እንዴት እንደሰራው ይጠይቀውና የእሱን ሰክሰስ ለመድገም ማለት ነው። ብዙ ጊዜ ይሄን ነገር አላቀውም፣ አልችልበትም፣ እንዴት እንደሚሰራ አላቅም ምናምን የምትሏቸው ነገሮች ኢቭን እንዳትሞክሩ ራሱ ወደ ኋላ ያስቀሯቸዋል። ግን ሞመንት ያን ነገር የሚሰራ አንድ ሰው አግኝታችሁ ማውራት ስትጀምሩ ኦኬ ይሄ ነገር እንዲህ ነው እንዴ እኔ በጣም ከባድ አድርጌ ነበር። ለምሳሌ ሪል ምሳሌ ልንገራችሁ። አሁን ኢምፖርት ኤክስፖርት ሲባል በጣም ከባድ ነገር አድርጌ ነበር የማስበው። በቃ በጣም ከባድ። እኔ ኢምፖርት ኤክስፖርት ለመስራት 40 ዓመቴ ካልሆነ ሲጀመር ኳሊፋይ ማድረግ ራሱ አይመስለኝም ነበር። ከዛ የሆነ ቦታ ቁጭ ብዬ ቆሜ ነው አክቹሊ ቡና እየጠጣው
ከአንድ ሰው ጋር ተገናኘን ኢምፖርት ኤክስፖርት የሚሰራ እና እሱ የሚሰራውን ነገር አፕሪሺየት ያደርጋል ምናምን ጠየቁት ምን እንደሚሰራ ኢምፖርት ኤክስፖርት ማውራት ጀመርን ነው like ኦኬ ለምሮ እንዴት ተደብቀን ይኖር ነው ማለት ማንንም አልነገረንም ነገሩ እንደዚህ ቀላል እንደሆነ የሚያውቁትም ሰዎች ፍንፍን አድርገው ከባድ እንደሆነ እንዲሰማን ነው የሚያደርጉት ጠጋ ብላችሁ ስታዩት ግን ከባድ ነገሮች የምታስቧቸውን ያህል ከባድ አይደሉም ለዛ ግን እንዴት ብላችሁ ሳይሆን ማን ብላችሁ መጠየቅ አለባችሁ ሶሻል ሚዲያ ላይ ስትሄዱ የምትከተሏቸው ሰዎች የምታዩዋቸው ሰዎች በሙሉ እናንተ ማሳካት የምትፈልጉት ኤሪያ ላይ የሆነ አይነት ለውጥ ያመጡ ያሳኩ ሰዎች መሆን አለባቸው ሳታስቡት ሼፕ ያደርጓቸዋል ይሄንን ኮንሴፕት እኔ ሁሉም ቦታ ነው የምጠቀመው ኢቨን ትናንሽ ታስኮች ላይ ራሱ እኔ ማከናወን አልፈልግም እነሱ ለምሳሌ ገንዘብ የማያመጡ የምላቸው ስራዎች አሉ ገንዘብ የማያመጡ ስራዎች ለምሳሌ የሆነ ነገር ማስተካከል ጋራጅ መሄድ የሆነ ጉዳይ መጨረስ የሆነ ሰው ጋር መደወል እንዲህ እቃ መላክ እቃ መቀበል ምናምን እነዚህ ሰዓት ይወስዳሉ ግን ገንዘብ አያመጡም አንዳንዴ እነሱን በቃ ስትሰሯቸው ቀድማችሁ በተለይ ስታከናውኗቸው ፕሮዳክቲቭ ሆናችሁ ይመስላል ግን ጠብ ያለ ገንዘብ የለም ገብቶኛል እሱ ላይክ ዝም ብሎ ቱ ዱ ሊስት መጨረስ እንደሆነና አሁን አላረግም እኔ ማን ነው የሚያግዘኝ ይሄንን የሆነ ጉዳይ እና ማስረጃ አውሬ የሆነ ቦታ መጨረስ ካለብኝ ውክልና ለማንስጥ ማን ይቤ ይጨርስልኝ እንዴ እኔ አልታገልም የሆነ ቦታ እቃ መላክ ካለብኝ ማን ልላከው ምክንያቱም ብከፍል ይሻለኛል ለዛ ሰው አንደኛ እንዴት እንደሚሰራ ያውቃል ሁለተኛ ሰዓቱ አለው እኔ ዋና ስራዬ ላይ ፎከስ እንዳደረግ ማለት ነው አግኝታችሁታል ሶ በተቻለ መጠን ካሁኑ የሰው ሀብታችሁን ዴቨሎፕ አድርጉ የተሻለ ቦታም ላይ ያሉ ሰዎች ይኑሩ ኮንታክታችሁ ላይ ወይ ተመልከቷቸው እወቋቸው ችግር የለውም በዛውም ልክ ደግሞ ከናንተ አነስ ያለ ቦታ ላይ ያሉትን አንድ ጉዳዮች ሊገሉላችሁ የሚችሉ ሰዎችም ይኑሩ ሁለቱም ያስፈልጓቸዋል አምስተኛ ካላችሁ በታች መኖር ነው ይሄ ከዚህ በፊት ብዙ ጊዜ ተብሏል ግን አብዛኛው ወጣት ዲሉዥናል ይሆን ያለው እዚህ ጋር ነው በነገራችሁ ላይ ገንዘብ ስላለ ገንዘብህን ኢንጆይ ማድረግ አለብህ እኔ ሀብታም አለባበስ ኖሮት ሀብታም አወራር ኖሮት የሀብታም መኪና እየነዳ ሀብታም የሆነ ሰው አላውቅም አብዛኞቹ ሚሊዮነሮች ሲጀምሩ ሃምብል ቢግኒንግ ነው ያላቸው ህንጻ እየሰራ ቪትዝ እየነዳ ልታገኙ ትችላላችሁ ልብስ ላይ ቀይር ይችላል ስልኩ የሆነ የተጋጋጠ ሳምሰንግ እኔ የተሻለ ስልክ አለኝ ከአንዳንዶቹ ፋብሪካ ካላቸው ጓደኞቼ የኔ ስልክ ይሻላል የኔ መኪና ይሻላል እውነቴን ነው የምላችሁ በሀብት እኮ የትየለሌ ነው የሚበልጡኝ በእርግጥ እሺ እኔ ለስራዬም ለምንም ስለሚያስፈልገኝ ብዬ ጀስቲፋይ ላደርገው እችላለሁ ግን የኛ ጄነሬሽን ሃያዎቹ ውስጥ ያለ ወጣት አሱና ሲሆነች ገንዘብ እንደተገኘች ላይፍ ስታይልን አፕዴት ለማድረግ ነው የሚቸኩለው ሴቭ አድርጎ ስልክ ለመቀየር ሴቭ አድርጎ የሆነ ልብስ ለመግዛት ሴቭ አድርጎ የሆነ የሚታይ ነገር ላይ ኢንቨስት ለማድረግ እሱ ሳታስቡት ገንዘብ ይወስድባችኋል አይደለም ፎከሳችሁን ይቀይረዋል ነው ምክንያቱም ፎከሱ መሆን የነበረበት የሆነች ገንዘብ ሴቭ አድርጌ ይችን ብገዛ ይችን እቃ ባደርጋት ይችኛው ነገር ባሟላ ያ እንደዛ የምትሉት ነገር ስራችሁ ላይ የሚያሳድግ ሲሆን 10 ሺዋም 20 ሺዋም እየሄደች የሆነ ስራ መስራት ትችላለች እንደ ሌላው ቢቀር በየወሩ የምታወጡት የ10 ሺህ ብር ወጪ እኮ ካለ ለማይረባ ነገር አንድ ሰራተኛ እኮ መቅጠር ይችላል የአንድ ሰራተኛ እኮ አሲስታንት ብትቀጥሩ ብዙ ጉዳዮችን ይገልላችኋል በቀን በረጅም ሰዓት ሴቭ ሊያደርግላችሁ እኮ ይችላል ያን ሴቭ ያደርግላችሁን ታይም እናንተ ትሰሩበታላችሁ ይሲ This is the right investment. አብዛኛው ወጣት ግን የሚያደርገው 10 ሺህ ብር እንዳገኘ አዲስ ጫማ 10 ሺህ ብር እንዳገኘ ቡቲክ ወር ደግሞ ጓደኞቹ ጋር የሆነ እሬት ተከፈተ ምርጥ ቤት አለ እዛ ሄደን ዝናና እኔ የመስራት ዓላማው መዝናናት ነው ብዬ አላስብም ገንዘብ የምንሰራው ገንዘቡ ልንበትነው ነው ብዬ አላምንም ስራ መስራት በራሱ የሚያመጣው ኢምፓክት አለ ቢዝነስ ማቋቋም ጄነሬሽናል የሆነ ሀብት መገንባት በራሱ የሚሰጠው ትልቅ ሳቲስፋክሽን አለ ስራው በራሱ የሚሰጠው ሳቲስፋክሽን አለ ዓላማው የሆነ ገንዘብ የሚካርጉ ሄዶ መዝናናት አይደለም ሀገራችን ላይ አዲስ አበባ ላይ አሁን በከፍተኛ ቁጥር ስጋ ቤት በዝቷል በከፍተኛ ቁጥር አይደለ ከዛ ሁሉ ሙሉ ናቸው ጥናት ተደርጎ እንዴት ነው እነዚህ ስጋ ቤቶች በዚህ ደረጃ ሊሞሉ ይቻሉት እነማን ናቸው ሜን ከስተመሮቻቸው ተብሎ ሲጠና ከ70% በላይ የሚሆኑት ብሮከሮች ናቸው ደላሎች የደለላ ስራ የሚሰሩ ሰዎች ናቸው ለምን ገንዘቡን በሆነ መንገድ ያገኙታል ከዛ ረጅም ሰዓታቸውን ገንዘቡን የሚያጠፉበት ጊዜ ነው ከሚሰሩበት ታይም ገንዘቡን የሚያጠፉበት ሰዓት ይበልጣል ስለዚህ እነዛ ሜዞች ክራውድ ያደርጓቸዋል ዓላማው ቢዝነስ የመስራት እሱ ነው ብዬ አላስብም ሶ ይሄ ሶሻል ሚዲያ ላይ የምታዩት ትሬንዲ ይመስላችሁ ፋሽን ይመስላችሁ ነገር የሚያጓጓችሁ ነገር በሙሉ ትንሽ ራሳችሁን ኮንትሮል ብታደርጉ ፋሽኑም ያልፋል ባይ ዘ ወይ ገዝታችሁ ቤታችሁ ያስቀመጣችሁ ስንት ጉድ አለ የማይጠቀሙበት የሆነ ጊዜ ጓጉታችሁ ከሼል ላይ ያስመጣችሁት እቃ ቲክቶክ ላይ ዘመን ገበያ ላይ ሄዳችሁ የገዛችሁት ግን ዞር ብላችሁ ያላያችሁት ስንት ልብስ አለ ስንት እቃ አለ ኢማጂን ያንን ነገር በማሰብ በመግዛት በማስላክ በመክፈል የወሰደባችሁን ታይም እና ኤነርጂ እሱን ስራችሁ ላይ ፎከስ ብታደርጉት ሶ ሪል ሀብት የሚገነባው ልክ እንደ ካሮት ነው ካሮት ወርታች ነው የሚበቅለው ከላይ ትልቅ አይመስላችሁም ግን ወደ ስር በደንብ ስር መሰረቱን እየያዘ ነው ሶ ለማሳየት ሾው ኦፍ ለማድረግ የሆነ በቃ ባንዴ ላይፍ ስታይል አፕዴት አድርጓል ለማለት አትቸኩሉ የትም ማይሄድባችሁ ፋሽኑም ተመልሶ ይመጣል ልብሱም ተመልሶ ይመጣል ጫማውም እንደውም እየተሻሻለ ነው የሚመጣው you really have nothing to lose ምንም የምታጡት ነገር የላችሁም ገንዘባችሁን ሴቭ አድርጉ ኢነርጂያችሁን ታይማችሁን ሴቭ አድርጉ ስራችሁ ላይ ፎከስ አድርጉ እሱ ይከፍላችኋል በኋላ እንዴት ካለን በታችን ኑር ደግሞ ካላችሁኝ የምሰጣችሁ ምርጥ ምክር መሰላችሁ ስራችሁ ላይ ኦብሰስድ ስትሆኑ እዛ ስራ ላይ ረጅም ሰዓት ታሳልፋላችሁ ከስራ ውጪ ያለው ነገር በሙሉ አያጓጓችሁ
አይሰለቻችሁም፣ አይናፍቃችሁም፣ ቶሎ ወደ ስራ መመለስ ነው የምትፈልጉት። ስለዚህ ገንዘባችሁን ማታባክኑ ማለት ነው። እኔ አሁን አይ ዶንት ሪሊ ኬር ማለት ስራ ኢንቫይሮንመንት ላይ ያለ ነገር ነው የሚያጓጓኝ። በጣም ብዙ ፋብሪካ ያላቸው ጓደኞች አሉኝ። ሳቲስፋይድ የሚሆኑት ቱታ ለብሰው ሲውሉ ነው። ቱታ ለብሰው ሲውሉ ነው ደስተኛ የሚሆኑት። ስለዚህ አያጓጓቸውም። ይሄ ቦሌ ላይ ያለ የሆነ የተከፈተ አዲስ ሬስቶራንት ምናምን መኪና ሳጥቦ ፏ ብሎ በማክሰኞ 8 ሰዓት ተኩል እዛ ሄዶ ምሳ መብላት አያጓጓቸውም። ይሄ ታይማቸውን፣ ገንዘባቸው፣ ኢነርጂያቸው ነው ሴቭ የሚያደርጉት። ስራችሁ ላይ ሞር ኦብሰስድ በሆናችሁ ቁጥር ሌላው ዲስትራክሽን በሙሉ እየቀረላችሁ ይመጣል። ሰዎች ላይ ይታያችሁ ይችላል። እናንተ ግን በጨለማ ውስጥ ብቻችሁን እየተገነባችሁ እየተሰራችሁ ነው። የሆነ ጊዜ እኮ መደበቅ ይከብዳችኋል። ባይ ዘ ወይ የሆነ ጊዜ ገንዘቡንም ይዛችሁ እኮ አታቆዩትም። የግድ መውጣት ያለበት ጊዜ ላይ እኮ ይደርሳል። የግድ አፎርድ ማድረግ የምትችሏቸው ቦታዎች ላይ የምትሄዱበት እኮ ጊዜ ይመጣል። እስከዛ ግን ታገሱ ፕሊዝ። 6ኛ አዲስ ነገር ለመማር ዝግጁ መሆን። እኔ በጣም የምቀናባቸው ሀብታም ሰዎች መካከል በጣም ኪዩሪየስ የሆኑት ናቸው። ቁጭ ብሎ እኔን ይጠይቁኛል፣ ከእኔ ይማራሉ። 50 ምናምን ዓመት እኮ ነው ሰውየው፣ ግን ይጠይቀኛል። እንዴት ነው የምታደርገው? በጣም ፋሲኔትድ ነው። ኧረ እባክህ ተው እንጂ እያስመሰለ አይደለም። ከልቡ ከኔ ኢንሳይት ሊወስድ ሀሳብ ሊወስድ ያዳምጠኛል። እነዚህ ሰዎች አይ ኖ ረጅም ዓመት የሚቆይ ቢዝነስ መገንባት እንደሚችሉ ቢካዝ እያንዳንዱ ኢምፕሎያቸው እያንዳንዱ ሰራተኛቸው እያስተማራቸው ነው። በአንጻሩስ የማያድጉት ስታክ አድርገው የሚቀሩት ቢዝነሶችስ አውራኛ በቃ እኛ እናውቃለን፣ እኛ እንዲህ ነው የምንሰራው እንዴ እኛ እኮ ማርኬቲንግ እኮ እንሰራለን። እኛ ማርኬቲንግ በደንብ ነው የምንሰራው። ፌስቡክ ላይ ፖስት እናደርጋለን፣ ኢንስታግራም አለን ምናምን ማርኬቲንግ በቃ እየሰራ ነው። እኔን የሚያህል የማርኬቲንግ ባለሙያ አጠገቡ አስቀምጦ እየሰራ ነው ይለኛል። አይቼዋለሁኝ እኮ አካውንታቸውን እየሰሩ እኮ አይደለም ስራውን ስለማውቀው ማለት ነው። የሆነ እኮ ቲፕ እኮ ልሰጠው እችል ነበረ፣ ጉጄን የሚያግዘው ነገር እኮ ልሰጠው እችል ነበረ፣ ግን በሩን ስለዘጋው በቃ እንደማያድግ አውቀዋለሁኝ ያ ቢዝነስ ኦነር። እና የምር ለውጣችሁን ማፍጠን የምትፈልጉ ከሆነ መስራት የምትፈልጉትን ገንዘብ ቶሎ መስራት የምትፈልጉ ከሆነ ካገኛችሁት ነገር በሙሉ ተማሩ። አሁን ችግሩ በተለይ የተማሩ ሰዎች ለመማር ፈቃደኛ አይደሉም። ዩኒቨርሲቲ ተምሮ ዲግሪ ይዞ ከዛ ማስተርስ፣ በተለይ ማስተርስ ጋር የደረሰ ሰው እንደ አዲስ ለመማር ከባድ ነው። አይ አም ሪሊ ሶሪ፣ የምሬ ነው። ዲግሪ ያላችሁ ሰዎች በተቻለ መጠን እንደው ግዴታ ካልሆነባችሁ ማስተርስ አትያዙ። ማስተርስ ስትይዙ ይዘጋል ጭንቅላታችሁ ሌላ ነገር። ለምን በእናንተ ቤት 2 ዲግሪ ያላችሁ ሶሳይቲ ጉዳዩ አይደለም ባይ ዘ ወይ። እና የሆኑ ሰዎች አውስኮ ባለ 2 ዲግሪ ባለ ማስተርስ ዲግሪ እየተባለ ቦሄ ላይ ሊጨፈርላችሁ ይችላል። ግን ቢዝነስ ላይ ስትመጡ ግን ጠብ አይልም እሱ ነገር። የእውነት እኮ ስለሚገጥመኝ ነው ማለት የሆኑ የተማሩ በደንብ ይሄ አድቫንስ ያደረጉ ኬሪየር ላይ መጥተው ያማክሩኛል። የሆነ ነገር ሊጠይቁኝ ምናምን ያስቡና ሞመንት እኔ መናገር ስጀምር ሰውየው ማዳመጥ አቆማል። ገና እኮ ማውራት ስጀምር ማዳመጥ አቆማል። መስማት አይፈልግም። በቃ ተናግሮ መሄድ ነው የሚፈልገው። ስለዚህ ያ ሰውዬ ምንም ፕሮግረስ አያመጣም። እንደ አዲስ ኦፍ ኮርስ ማስተርስ ይቻለው ተምሬያለሁ ችግር የለውም ልርሳው ይሄንን። እስኪና ወረድ ብለህ አዲስ ሙያ ተምረህ እንደ አዲስ መነሳት ትችላለህ ወይ? ጥያቄው እሱ ነው። ብዙ ሰው ግን አያደርገውም። ለምን? የተማረው ትምህርት ኢጎውን ቢልድ አድርጎታል። ከዛች ኢጎ መሰበር አይፈልግም። ቢዝነስ ላይ ግን እሱ አይሰራም። ባይ ዘ ወይ የሆነ ቢዝነስ ሰርታችሁ 100 ሚሊዮን ሊሰሩ ትችላላችሁ። ቢዝነሱ ኮምፕሊትሊ ሊከስር ይችላል። ጀግና ቢዝነስማን ምንድነው የሚያደርገው? ኢቭን ገንዘብ እንኳን ባይኖረው ከስክራች እንደ አዲስ ደግሞ ሌላ ነገር ቢልድ ያደርጋል። ለዛ ኢጎን መስበር ያስፈልጋል። ኢጎአችሁ ስትሰብሩ ለትምህርት ኦፕን ትሆናላችሁ። ዙሪያችሁ በሙሉ የሚያስተምር ይሆናል። ያጠገባችሁ ያለ የሆነ ቦታ ተቀጥሮ የሚሰራ ጓደኛችሁ የሚያወራችሁ ነገር የምርም ይጠቅማችኋል። የሆነ ኮርፖሬት ኦፊስ ላይ ያለ አንተ አለቃዬ እኮ እንዲህ አድርጎ ያለ የሚናገራት የሆነች ትንሽ ነገር ትንሽ የምትመስል ጉዳይ እናንተ ህይወት ላይ የናንተ የሥራ ቦታ ላይ ግን አፌክት የምታደርጋችሁ ትሆናለችና አዝማች አስፖሲብል ለትምህርት ክፍት ነው። ለትምህርት ክፍት ለመሆን ደግሞ ኢጎን መስበር አላቅም ማለት ያስፈልጋል። ብዙ ዩኒቨርሲቲ ተማሪዎች የተመረቃችሁ ካላችሁ አዲስ ነገር መጀመር የምትፈልጉ ከሆነ መጀመሪያ እርሱት የተማራችሁትን አንለርን መጀመሪያ፣ ከዛ ለርን the new thing። ባንኮች እንደዛ ነው የሚያደርጉት። አካውንታንቶች ሲቀጥሩ ከዩኒቨርሲቲ ከኮሌጅ ይሰበስቡና 6 ወር አስገብተው እርሱት እሱ አይደለም ስራው። እሱ አለ ያ አውትዴትድ የሆነ አሁን ሪል ወርልድ ላይ እየሰራ ያለ ጉዳይ አይደለም። ፕሪንሲፕሉን የያዙት አክቹዋል ስራው ግን ተውት። ይሄው ሪል ስራው ይሄ ነው። አሁን ላይ ይሄን ነው ማድረግ ያለባችሁ ብለው ነው የሚያሰለጥኗቸው። ሰው ለመማር ክፍት ስትሆኑ ሁሉ ነገር ያስተምራችኋል። በተማራችሁ ቁጥር ኪሳችሁም እያደገ ፐርሰናሊ እናንተም እያደጋችሁ ትመጣላችሁ። እነዚህን 6 የማይንድሴት ፕሪንሲፕሎች ህይወታችሁ ላይ አፕላይ ማድረግ የምትችሉ ከሆነ የእውነት ነው የምላችሁ ስኬት ወደ እናንተ የማይመጣበት ምንም ምክንያት የለም። አንድ አባት ምን ሲሉ ሰምቻችኋለሁ፣ እንደው ምንም ባታረጉ 1 ዓመት ሙሉ እኮ ስለ ገንዘብ ብታነቡ ገንዘብ ትሰራላችሁ። ለምን? እነዛ መጽሐፎች ያስተምሯችኋል። አብዛኛው ቢዝነስ አብዛኛው ስኬት የሚመጣው ራስን ከማሳደግ ነው እንጂ ሌላ ኤክስተርናል ነገር ከመፈለግ አይደለም። ሞር ራሳችሁ ላይ ሰራችሁ ቁጥር ገንዘብ የሚገባው ሰክሰስ የሚገባው ሰው ይሆናችሁ ትመጣላችሁ። ለእናንተም ትልቁ ምኞት ይሄ ነው፣ ስኬትን ወደ ራሱ መጥራት የሚችል ሰው መሆን። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር። በሌላ ቀን በሌላ ኮንቴንት እንገናኛለን። see you